እስቲ ልቀጥም አታ እስቲ ምልክቱን ሌላስ ይሄ የእናንተ ምልክት ነው የእናንተ ምልክት ነው አላው እሳት ይብላ አላው ቶሎ ከንግብ ጋር ነው ያመለችው ቢያንስ ከ40 በህፃንነቴ በ7 ዓመቴ ነው ጀመረኝ ማለት ነው እስከ ዛሬ ድረስ የታመምኩ ነኝ እሺ ግን ለሐኪም ማማከሬ መድኃኒትን ቢሰጠኝ መፍትሄ አጣሁ ከማን ነው ያስከው ከማን በኩል ነው ያስካል ያ ከእናንተ በኩል ቦታም ትጠፋለች አሁን ጃግኝ ያመጣሉ ቦታ አሁንም ትጠፋለች ከዛ አራተኛ ወር ሲሆን አስራ ምናምን ቀን ቀረ ከዛ የራሷ ጊዜ ዞረች መጣ በእምነት መጣው ቸርቹ ከዛም በኋላ ተጸለየና ውሃ እጃችን ላይ ሲጨምር ለፊቴ ብቻ ሲጨምር አፌ ላይ እንዲጨምር አፌን ከፈትኩኝ በደንብ አድርገው ጨመረ ጠጣው ቤት ሄድኩኝ ተኛ ሲነሳ ጠዋት ነፃ አጨብጭቡለት ለጌታ ልጆች ብቻ እንደምወዳት እንዴት ማለት ከዛ ሰበት ገባች በረከት ይመጣኛል ለዛው በረከቱ ሙሉ ያስክ አስደቅምክ ምን ወስደ ፎቶ ወስደ የት ላይ ጠቁራ ላይ ምን ያርካት ነው እሷን ያስቃየው ልጆች ሆነስ በበሽታ ላይ ተለይ ሐኪም ቤት ላይ ብዙ ብር አስከስራ ያመጣክ ስንት የሚያህል ወደ 2000 ምናምን ልጅቷ ታማ ዝም ብለህ ልጁን ሶስተኛ ቀን ሐኪም ቤት አስገብተህ ልጁን ያሳምክ አንተ እሳት ያው ጨምረባለው ተቃጠለ ያው እሳት ላይ አድርገባለው ተቃጠለ ያው ምን አማራጭ አለ ያ ወዴት ነው የምትሄደው ወዴት ነው የምትሄደው አትቀመጥ እሳት ብላ ተቃጠለ እሳት ላይ አድርገባለው ተቃጠለው ማናት ያስደገመችው ፎቶ ውስጥ ያስደገመችው ማን ትባላለች ገኒ ናት ወስዳ ዘገመች ተቆራ ላይ ስንት ቀን ነው ካዘገመች ቆየ እሱ እኮ አዋሳ ገባች 7 ዓመት ከዛ ጀምሬ ነው ወጣ እያባበልክ ወዳለው እያልክ በእሱ ላይ ተዘግማለህ እሄዳለሁ ሲቀዘቅዝ ትሄዳለህ በየወሩ ነው የምትሄደው ስንት ጊዜ ነው አንተ በየወሩ እየሄድክ ያስደግምባት የሄድኩት ከ17 ጊዜ በላይ ነው ስንት ዓመት ነው በእሱ ላይ ቁጭ ካልከው ታዲያ 7 ዓመት ሙሉ በላለው ቁጭ ያልካት በዚህ ሰሞን ምን ያልካት ነው ታዲያ በዚህ ሰሞን ምን ያልካት ነው ከሰው በታች አድርጌ ከቤተሰቦቹ ጋር እናትገናኝ ይሄ ነው ያንተ አጀንዳ ከቤተሰቦቹ ጋር እናትገናኝ ልጆቹ ምን ያልካት ነው በዚህ ሰሞን ላይ ሰላም የለም የሚታሰምከው አንተ ነህ ተቃጠለ ያው እሳት ብላ ተቃጠለ ምን አማራጭ አለ አሁን ትሄዳለህ አንድ ጎን ይዛል አንተ ነህ ያስቀመጥከው በሽታው አሁን ጊዜ ስላለቀበት ላትመለስ ዘመኗን ሰላለማዋን ህይወቷን ቤቷን ልጆቿን ለቀ በታላቅ ድምፅ 3 ጊዜ ጮሄ ወደ ጥልቀት ፍቅር በ3 ጊዜ ታላቅ ድምፅ ፍቅር ሁለት በታላቅ ድምፅ 3 በታላቅ ድምፅ አላትና ሄድ ወንጌል ወደ ዳብዳቤ መጥቶ በእጅሽ ላይ ገብቷል እሱም ዳብዳቤ የፈውስ ዳብዳቤ ነው አሜን ይሁን ዛሬም ደረቀን ነው ብዬ ዛሬ ሳትነካኝ አንተ ለበቃ አሁን በኋላ ቸርች ማለት ብዬ ነው መጣው ጌታ ካሁን በኋላ ለደም ዛሬ አትልፍ ብለሽ ነው መጣሽ እውነት ሰራው እዛ ጋር ሆነሽ ምን እያለሽ ነበረሽ ዛሬ ሳትነካ አትልፍ እያለሽ ነው ለዛት አይደል ዛሬ ስክረተ ማለት የሆነ ዘሰብ ባያገለገለ ነበር እሺ እሺ በጣም ያው መቀመጥ ያቃተ ነበር ወላ አንተ ያዘው ከዛ እንደጀመረ በቃ በሰላም መጣሽ አጨብጭቡ ለጌታ ክብር ያው አሁን በደንብ ስሚ ጌታ እግዚአብሔር አምላክ ዛሬ ማለዳ አንቺን አይደል ብቻ አይደለም ያ ልጅም ጭምር ልጅም ጭምር
ሙሉ የሆነ ፈውስ አግኝቶላችኋል። አሜን ይሁን። እዚህ በኋላ ከዚህ ጋር ያለው ነው ለቀቅ ታደርጊያለሽ። እሺ ወደኛ ነው ትላንጂ ከይደ በላይ ወጣታል አንድ ይታለች ከዛ በላይ ነው እሷ ከዚህ በኋላ ለቀቅ ታደርጊያለሽ። ያው ያንቺም የልጆችሽም ሰላም በሙሉ ተመልሷል። አሜን። እዚህ ከተማ ነሽ ያለሽው? እዚህ ሰፈር ነሽ ያለሽው? ተከራይተሽ ነው ያለሽው? ራስሽ ቤት? አሜን። ነሽ ደግሞ ጌታን ታገለግያለሽ። በጣም ውስጤን ሌላ ነገር ሀብት ጌታን ማገለግል ብቻ ነው። አንድ በደም ክፈተኝ በጣም ቆልታፋ ክፈተኝ ለመጸለይ ደግሞ ሪስስተኝ ሁሉ ያበቃ ናይ ጎዳት ያላ ከባራ ጂንስጪ ቪካቲያስ ኮሙሉ ይቆላል። የጌታ ክብር እንዲጸልይላት የሚያደርግ እንድትነብይ የሚያደርግ እንድትዘምር የሚያደርግ የጌታ ክብር በኃይል ጠራ። ልብ ድካም ራት አልችልም። ትንፋሼ በቃ እያቋረጠ ዜሮ ያደርገኝ ነበር። ወደዚህ መጣሁኝና በቃ ውሃ የተጸለየ ውሃ ለኛ በእጃችን ሲያደርግ በእጄ ብቻ ሳይሆን አፌን ከፈትኩና ይሄ ውሃ ጠጥቼ ልቤ እንደሚድን ስለአመንኩና ሀ ብዬ አፌን ከፍቼ በውስጤ አስጨመርኩ በደንብ አድርጌ ማለት ነው። ውሃ እዚህ ጋር ውሃ ስንጨምር አንቺ በአፍሽ ላይ አስጨመርሽው? ከዛ በኋላ በቃ ሄጄ ተኛውና ከተኛው በኋላ ሲነሳ የለም በቃ ውሃ አንቺ አፉን ከብተሽ እዚህ ጋር እጁ ላይ ስንጨምር አንቺ አፉን ከተጠጠሽው? አፌ ውስጥ እንዲጨምር አልኩኝ። እሱ ጨምቆ አፌ ላይ ጨመረልኝ። ከዛም በኋላ ጠጣሁኝ። ነገር የለም በቃ ነፃ ነኝ ማለት ነው። እንደ ልብ ከዛ በፊት እንዴት ነበር የሚያደርጋቸው? በቃ ይንጠለጠላል፣ ተበጥሶ ሊወድቅ ይደርሰኛል። ልቤ ማውራት አልችልም፣ መንቀሳቀስ አልችልም። ትንሽ ተናገርኩ ማለት ጭልጥ ይዞኝ ያደርገኛል። ከዛም በቃ ምንም ማድረግ አልችልም። ብዙ ጊዜ ነው ከኔ ጋር የቆየው በሽታ ማለት ነው። ቢያንስ ከ40 በህፃንነቴ በ7 ዓመቴ ነው የጀመረኝ ማለት ነው። በ7 ዓመትሽ? እስከ ዛሬ ድረስ የታመምኩ ነኝ። ግን ለሐኪምም አማክሬ መድኃኒትን ብሰጠኝ መፍትሄ አጣሁ። መድኃኒትን ወስደሽ ነበረ? እና ምንም አልተሻለም። አሁን በቃ መጨረሻ ላይ እግዚአብሔር ይችላል። እኔ መድኃኒትም እያልኩ ብሬን ጨረስኩኝ። ለብዙ ዘመናት ነው የታከምኩት፣ ምንም ፋይዳ አጣሁ። በእምነት መጣሁ ቸርቹን። ከዛም በኋላ ተጸለየና ውሃ እጃችን ላይ ሲጨምር ለፊቴ ብቻ ሲጨምር አፌ ላይ እንዲጨምር አፌን ከፈትኩኝ። በደንብ አድርገው ጨመረ። ጠጣው። ቤት ሄድኩኝ፣ ተኛ። ስነሳ ጠዋት ነፃ። አጨብጭቡለት ለጌታ ልጆች ብቻ። ጠጥተሽ እንደተኛሽው ስትነሺ ነፃ ሆነሽው? ምንም ነገር አልነበረም? ምንም ነገር የለም። ከዛ ጊዜ ጀምሮ አሁን እስካሁን ምንም የለም? ሰላም ነኝ። ያው እንደ ልብ እየበላሁ እንደ ልብ እየሰራሁ እየተንቀሳቀስኩ ነው ማለት ነው። ምንም የለም ማለት ነው? ምንም ነገር የለም። አጨብጭቡለት ለጌታ ብዙ ክብር ብዙ ምታ ይሁንልን። በጌታ በኢየሱስ ስም ይሄ ሰላም ላይሽ ላይ ወሰደብሽ። የማይቋረጥ የሰላም ምንጭ ከቤትሽ ይፍለቅ በኢየሱስ ስም አሜን። አጨብጭቡ ለጌታ ብዙ ክብር ይሁን። በምን ላይ ነው ትርገም ካልበሶ ላይ እዚህ ልቀጥ አታ እዚህ ምልክቱ ሌላስ ይሄ የእናንተ ምልክት ነው? የእናንተ ምልክት ነው? የእናንተ ምልክት ነው? ካላባ ነው ያዝከው? ከማን በኩል ነው ያዝካት? ከእናቱ በኩል ምን ሆንከው? ምን አመላታል? ወደ ጥልቅ ነው። ሌላ አማራጭ የለው። ዘጉ እጆቻችሁን ከኔ ጋር እስኪ እሳት በሉት። እስኪ አንድ ጊዜ ድገሙትና እሳት በሉት። እስኪ የመጨረሻ ጊዜ ድገሙትና እሳት በሉት። እስኪ አሁን ጊዜና ሰዓቱ ስላለቀበት ዳግም ላታሰቃያትና ዳግም ላታስጨንቃት በታላቅ ድምፅ ሰዎች ወደ አእምሮን ልቧን ሕይወቷን ለቀብረ ጥቂት ብለን በታላቅ ድምፅ ቀጥል ባለመልሶች ጊዜ በታላቅ ድምፅ 1 2 3 መጨረሻ
አጥብቅ ለጌታ ምንድን ናት ላንተ? የኢቴ ልጅ ናት። ላንተ? አዎ የኢቴ ልጅ ናት። አዎ ሁለት ቀለበት አሰርታ አምጥታ በቃ 3 ወር ሙሉ ከቤት ጠፍታ ፈልጋ ነው ያገኘው። ማን ነው ያገኘው? በቃ ቤተሰቧ እሷ ጠፍታ ወጣም ትጠፋለች። አሁንም ዳግም ያመጣሉ። ወጣ አሁንም ትጠፋለች። ከዛ 4ኛ ወር ሲሆን 10 ምናምን ቀን ቀራ። ከዛ የራሷ ጊዜ ዞረች መጣ። እየጠፍታ በቃ የት እንደሆነ በቃ ሰው ሁሉ ፈልጎ አቶ ማለት ነው። ከቤት እዚህ ከተማ ጠፍታ አይደለም እዛ ለአገር ቤት እዛ ጠፍታ ሽንሽቾ ከተማ ነው። የከተማ ልጅ ነው። ሽንሽቾ ከተማ አያችሁ። አጋንንት ነፍሱን ለመብላት ይደብቃል። የእግዚአብሔር እጅ ነፍሱን ለማሳደግ ከጨለማ እጅ ያወጣል። ወይ አንተ ሰው ጮኸ ናይስ ጂኒያ ኮቫኒያኖ ሴኬ ጊቶይ ከማሽ እግዚአብሔር መንፈስ የእግዚአብሔር በረከት የእግዚአብሔር ጸጋ በላይ ላይ ጨለማ እንዲያገኝ ለኔ የሆነ የኢቴ ልጅ ነበር። ኦኬ 2016 ላይ የዚህ ጋር ትንሽ ፎቶ አምጥቼ መጨረሻ አጸልዬ ነበር። ኦኬ በድንገት ይወጣል ብለን ነበር። ኦኬ እዛ ኢቴ በጣም ተጨነቃ። ዝም መጣ ነበረች። ኦኬ ከዛ እዛ ሴሮ አንድ ኢቴ ነበረች ከኔ ከኛ ሙሉ ታላቋ ነበረች። ኦኬ እሷ ጋር መጣ አጸልያ ነበረች። ኦኬ እሷ ካሰለች በኋላ እኔ ደግሞ አንተ ጋር መጣው ፎቶ ኦኬ ቤት ነው ትኩርት ፎቶ አለች። አሁንም ኦኬ እንደው ሱፐርቼ ሳውቹ እነ ኢቴ ፈርታ እንደሞ እናትን ፈርታ ካለን እና አለን ከሌለን በቃ ድምፅን ሰምተን ከሞተን እንሰማለን። ፎቶ ይሄን አባዛ ብላ ሰጠች። ኦኬ ከዛ በቃ እያለቀሰች ነበር። ኢቴ ዝም በይ አንድ ጊዜ አገልጋይ ላጽልዬ ነበር በድንገት ይወጣል ብሏል። ዝም ብለሽ በተስፋ ጠብቂ ብያለሁ። ኦኬ ከዛ በቃ አንተ ላምጥቼ እንደጸለክ በድንገት ይወጣል ብለክ ኦኬ እንደተናገረከው በድንገት ትናንት ሰኞ ሳምንት ነው አንተ ለጌታ በድንገት ሶቶ ቀጥ ብሎ ገባ። ኦኬ እሱ እየተገር ነበር መጀመሪያ ኦሮሚያ በጣም ሩቅ ቦታ ነው ያለው። አሁን መናገር ወላይተኛ አይችልም። ኦኬ ኦሮሚያ ብቻ ነው የሚችለው። በትንሽ ነው ያለው። በልጅነቱ ነው ያለው። እዛ ኦሮምኛ ብቻ ነው የሚችለው። እኔ ደግሞ አልሄድኩም። ከሰፈር ጓደኞቹ ጋር ገባ። ኦኬ ከሱ ጋር እየሄዱት መጡ፣ ግን እሱ አልተመለሰም። ሊያገኝ አልቻሉ። አንዴ ሻሸመኔ ይላሉ፣ አንዴ ነጌሌ ይላሉ። አድራሻው የለም። እዛ አንተ እንዳልከው በቃ ድንገት ይመጣል እንዳልከው ቀጥ ብሎ ሶዶ ገባ። ሶዶ ገብቶ አጎቴ ሰላም አለ። አጎቴ አያውቅም እሱ። ኦኬ ግን እሱ አልረሳም። ከዛ አጎቴን ሰላም አለ። እናቴ ሸዋዬ ናትና የሸዋዬ ልጅ ነኝ አብቲ ነኝ አለ። እሱ አብቱ እዛ ደውሎ ሻሸመኔ ያለችው የኔ 3ኛ ታናሽ ነበረች። ለእሷ ነገር እሷ ደግሞ ደውላ ለኔ ነገር እናት እሷ የሱ እናት ደግሞ ጠየቁ። አሁን ለመቀበል ወደ ወዲት እየሄድኩ ነኝ አለ። ከዛ እሷ በመንገድ ያለች እሱ ባልዮ ደግሞ ይዞ ወደ ቤት አሁን ከነሱ ጋር ቤት ነው ያለው። አብሮ ያለው ትላንት ሰኞ ሳምንት ነው። እዚህ ወሰና ያለው አይደል? እዛ ወለታ ነው ያለው። ባለበት ቦታ በደሙ ይሸፈን። አሜን። የክብርና የስኬት ዘመን ይሁን። አሜን። በኢየሱስ ስም ጌታ ያክብር። አላው እሳት ይብላ። አላው ቶሎ አላው ተለበለው ከምግብ ጋር ነው ያመለችው። ምን አመለጠን? ምን ይመለክ ሄዳለች። አውጣክ ኩላሊቱ ምን ልታደርገው ነበር? ሁለቱም ኩላሊት ተለበላ ሰዳጓራ 3 ጊዜ በታላቅ ድምፅ ጮኸ። ወደ ልጅ አንድ ሁለት ሶስት የመጨረሻ በታላቅ ድምፅ ጮኸ። ሁለት በታላቅ ድምፅ ሶስት የመጨረሻ በቃ እንዴ ጨት ይቆመኛል። አንዴ ኮላሊቱ ጋር በዚህ ነው በዚህ ያስጨነኛል። ሁለት ኮላሊቱ አው በቃ ምን ሆነ ነው ጌታ ሆነ ምን ሊሆን ነው በቃ እያልኩ እግዚአብሔር እኔ እንኳን ባደረኛ ቢሆንም ልጆችን አስብያለሁ። በቃ እግዚአብሔር ገረተ ልጆችን ያየው አምላክ ደግሞ ባለቤቴ በጣም ትጸልያለች። እውነት እኔም በፊት ላይ ነክ ከማለ ምን እንደሆነ አደከመኝ። ቃይልን ምን እንደሆነ በሙሉ ሙሉ ተቆጣጠረብኝ። በቃ እኔ ለዛው ተውሰማሽ አንተ ላይ እዚህ ሻሸመኔ ከተማ 70,000 ብር ከፍሎ በተዋስ ደግሞ ነው መጣት። አንደኛ ሁለት ኩላሊቱ ፌል ሆኖ አንተ እንድትሞት በአንተ ላይ የተደገመው ድግምት
አሁን ቡሚት እያደረገ ከውስጥ ላይ ወጥቷል። እሺ አሜን 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 አሜን። ለቆይ ጉድ ማቻው እሱ ያዛን አሁን ከውስጥ የወጣው ነገር ታውቃለህ? እኔ ለማያት ደስ አይጭፈራው እኔ ማቼ ምን አውቃለሁ ብለህ ነው ሲያገር ነው ጉድ ያወጣ ጌታ ዞላር ቁጭ ትላለህ እዚህ ጋር እሱ አይዞህ ጌታ ካንተ ጋር ወጣ